በዛሬው ቪዲዮ እንግዲህ እንግሊዘኛ ተናጋሪዎች በየቀኑ የሚጠቀሟቸው ወሳኝ ሐረጎችን እንመለከታለን። የመጀመሪያ it is what it is. It is what it is. የሆነ ሆኗል፣ የፈሰሰ ውሃ አይታፈስም የሚል የአማርኛ ትርጉም አለው። ግልጽ እንደሆነላችሁ በምሳሌ እንመልከት። We lost the match due to the bad weather, but it is what it is. ጨዋታውን የተሸነፍነው በመጥፎ አየር ምክንያት ነው፣ ነገር ግን ምንም ማድረግ አይቻልም። የሆነ ሆኗል፣ አሁን ሁኔታውን መቀየር አንችልም። I didn't get the job I applied for. Oh well, it is what it is. ያመለከትኩትን ስራ አላገኘውም፣ ግን የሆነ ሆኗል፣ ምንም ማድረግ አልችልም። ሁለተኛ keep me posted. አሳውቀኝ። እኛ በሆነ ነገር ውስጥ በማንሆንበት ሰዓት ወይም በማንሳተፍበት ሰዓት ሌላ ሰው ያንን ነገር እንድነግረን ከፈለግን keep me posted አሳውቀኝ እንላለን ማለት ነው። በምሳሌ እንመልከት። Are you going to the meeting now? Keep me posted on what they decide. አሁን ወደ ስብሰባ እየሄድክ ነው? ምን እንደሚወስኑ እባክህን አሳውቀኝ። I couldn't come there. Please keep me posted. እዛ ማምጣት አልቻልኩም፣ እባክህን ያለውን ሁኔታ አሳውቀኝ። ሶስተኛ take your time. Take your time ማለት አትቸኩል፣ ጊዜ ውሰድ ማለት ነው። ምሳሌ don't rush to finish the design. Take your time to make it look great. ዲዛይኑን ለመጨረስ አትቸኩል፣ አሪፍ እንዲሆን እባክህን ጊዜ ወስደህ ስራ። ሌላ ምሳሌ take your time looking at the menu. We don't have to order it right away. ሜኑን በደንብ እንመልከት፣ ወዲያውኑ ማዘዝ አይጠበቅብንም፣ ጊዜ ወስደን እንየው ለማለት ነው። ሌላ እጅግ ወሳኝ ሐረግ I have a lot on my plate. እጅግ ብዙ ስራዎች ተደራርበውብኛል፣ በስራ ተጠምጃለሁ ለማለት ስንፈልግ I have a lot on my plate ወይም I have a lot on my plate። ምሳሌ I can't take this project now. I have a lot on my plate. ይህንን ፕሮጀክት አሁን መቀበል አልችልም፣ ብዙ ስራዎች ተደራርበውብኛል። ሌላ ምሳሌ I can't take on any new clients this week because I have a lot on my plate. በዚህ ሳምንት አዲስ ደንበኛ መቀበል አልችልም፣ ምክንያቱም ብዙ ስራዎች ተደራርበውብኛል። ሌላ እጅግ ወሳኝ ሐረግ better late than never ነው። ፈጽሞ ካለመምጣት ዘግይቶ መምጣት ይሻላል። ምሳሌ I know I missed your birthday party but here your gift. Better late than never. ባለፈው ሳምንት የልደት ድግስን ልመጣ አልቻልኩም፣ ነገር ግን ይኸው ስጦታዬን ውሰድ። ፈጽሞ ካለመምጣት ዘግይቶ መምጣት ይሻላልና። ሌላ ምሳሌ You finally paid me back after 2 years. Well, better late than never. ከሁለት ዓመት በኋላ ገንዘቤን መለስክልኝ። ፈጽሞ ካለመስጠት ዘግይቶ መስጠት ይሻላል። ሌላ እጅግ ወሳኝ ሐረግ break a leg ነው። break a leg ማለት መልካም እድል የሚል ትርጉም አለው እዚህ ጋር። ለምሳሌ You are going to rock your presentation on stage. break a leg በመድረክ ላይ የሚታቀርበውን ዝግጅት አሪፍ አድርገህ እንደምትሰራው እርግጠኛ ነኝ። መልካም እድል። ሌላ እጅግ ወሳኝ ሐረግ speak of the devil ነው። speak of the devil ማለት አንድ ሰው ስለሱ ስናወራ ወዲያውኑ ካች ስል ወዲያውኑ ሲመጣ speak of the devil ብለን ኤክስፕሬስ ማድረግ እንችላለን። በምሳሌ እንመልከት ሞር ክሊር እንዲሆንላችሁ። We were just talking about John and speak of the devil, here he comes. ስለ ጆን እያወራን ወዲያውኑ ካች አለ ወይም መጣ። አንድ ሰው ለምሳሌ የሆነ ነገር እያወራችሁ ቢመጣባችሁ ስላንተ እያወራን መጣ። ለምሳሌ We were talking about you. Speak of the devil, here you can. ሌላ እጅግ ወሳኝ ሐረግ actions speak louder than words የሚል ነው። ይሄ ማለት እንግዲህ ከንግግር ተግባር ይበልጣል። አንድን ነገር ስንተገብረው ሞር የተሻለ ነው የሚል ነገር ለመግለጽ ነው። በአማርኛ ብዙ ጊዜ ሙያ በልብ ነው እንላለን፣ ምክንያቱም አንዳንድ ሰዎች ሳያወሩ ብዙ ነገር ይሰራሉ። ተግባር ይበልጣል የሚለውን ሞር ኢንፋሳይዝ ያደርጋል። በምሳሌ እንመልከት ሞር ግልጽ እንደሆነላችሁ። ለምሳሌ He says he cares about the environment but he litters everywhere. Actions speak louder than words. ስለ አካባቢ ጥበቃ ብዙ እንደሚያስብ ይናገራል፣ ነገር ግን በየቦታው ቆሻሻ ይጥላል። Don't just tell me you are sorry. Show me by changing your behavior. አዝኛለሁ፣ ተጸጽቻለሁ ማለትን ተውና ባህሪዬን በመቀየር በተግባር አሳየኝ። ሌላ እጅግ ወሳኝ ሐረግ piece of cake. piece of cake ማለት አንድን ነገር በጣም ቀላል ነው ለማለት ስንፈልግ it is a piece of cake ማለት እንችላለን። ምሳሌ Don't worry about the English test. It is a piece of cake. ለእንግሊዝኛ ፈተና አትጨነቅ፣ እጅግ በጣም ቀላል ነው።